ከዓለማችን ዕውቅ የስለላ ተቋማት ውስጥ ጆሮ ገብ የሆነውና በግንባር ቀደምነት የሚታወቀው የእስራኤሉ ሞሳድ ከሰሞኑ ከወደ ሚድል ኢስት የተቀጣጠለው በእስራኤልና በኢራን መካከል የተነሳው ጦርነትን ያስጀመረውን የእስራኤል ጥቃት ከመፈጸሙ ቀደም ብሎ ወደ ኢራን ሰርጎ ገብቶ ያደረገው ጉድ ምንድነው? የእስራኤል የሞሳድ ሰላዮች ከወደ ኢራን ተሰልበው በመግባት ያደረጓቸው ነገሮች ምንድናቸው የሚለውን እንዲልንቃኝ ወደድን። ከሳምንት በፊት እስራኤል በሌሊት ጥቃት በመፈጸም የጀመረችው ግጭት በቀላሉ የሚቋጭ አይመስልም ነበር። ሁለተኛ ሳምንቱን የያዘው የሁለቱ ሀገራት አቋራጭ መጠቃቃት ጋብ ሳይል ቀጥሏል። እስራኤል ከመጀመሪያው የኒኩሌር ማዕከላትን እና ወታደራዊ ተቋማትን ኢላማ በማድረግ ጥቃትን እንደምትፈጽም ስትገልጽ፣ ኢራንም በረጅም ርቀት ሚሳኤሎችና ድሮኖች በእስራኤል ላይ ያጸፋ ጥቃትን አካሂዳ ቆይታለች። እስራኤል ከመሬት በታች በሚገኙ የኢራን የኒኩሌር ተቋማትን ለማውደም የአሜሪካንን ድጋፍ ስትጠይቅ ቆይታ እሁድ ማለዳ ላይ አሜሪካ ኢራንን በቦምብ ደብድባ ጥቃት በመፈጸም ከእስራኤል ጎን መቆሟን በይፋ አሳውቃለች። አሁን ቀጥሎ የሚከሰተው ከመካከለኛው ምስራቅና ከባህረ ሰላጤው ባሻገር ከፍተኛ ተጽዕኖ የሚኖረው ቀውስ ምን ሊያስከትል ይችላል የሚለውን ለማወቅ ዓለም በስጋት ጉዳዩን እየተከታተለ ነው። ይህ እየተጠናከረና መልኩን እየቀየረ የመጣው የእስራኤል ኢራን ግጭት ሰኔ 6 ሲጀመር የእስራኤል የስለላ ተቋም ሞሳድ ሚናው ምን ነበር? ከጥቃቱ በፊት ኢራን ውስጥ ምን ሲያደርግ ነበር? ኢራን ውስጥ የሰነበተው ሞሳድ የኢራን ህዝብ 9 ሚሊዮን ነው። የእስራኤል ህዝብ 10 ሚሊዮን አይሞላም። በቆዳ ስፋትም እንዲሁ ናቸው። በወታደራዊ አቅም ምናልባትም ተመጣጣኝ ሊባሉ ይችላሉ። ያልተመጣጠኑት በስለላ ነው። ሞሳድ ልቆ ተገኝቷል። ዱካ የለውም፣ ጥላ ነው። ከኢራን ሳይንቲስቶች ጋር አብሮ ይራመዳል፣ ግን አይጨበጥም። በኢራኑ ጀነራሎች ጋር አብሮ ይታደማል፣ ግን አይተኮስበትም። ለኢራኖች መንፈስ ሆኖባቸዋል። አንዳንድ የኢራን ከፍተኛ ባለስልጣናት የሌላቸው መረጃ ሞሳድ ሊኖረው ይችላል። ሞሳድ የጦርነቱ መባቻ ላይ ወይም የግጭቱ ዋዜማ አይደለም የገቡትም፣ ኢራን የከረሙት። ሰርገው ገቡ የሚለው አገላለጽ ልክ የሚሆነው በከፊል ነው። ምክንያቱም ሞሳድ ዜግነት አለው እንዴ? የአገሬው ሰው መልምሎ ነው የራሱ የሚያደርገው። ምናልባትም አንድ ሀገር ምክትል መከላከያ ሚኒስቴር የሞሳድ መኮንን ሊሆን ይችላል። ምናልባትም የኢራን ከፍተኛ የደህንነት ኃላፊ የሞሳድ ተከፋይ ሊሆን ይችላል። ሚስጥሩ የሚወጣው ከዓመታት በኋላ ነው። ተቀብሮ ሊቀርም ይችላል። የሞሳድ ሰላዮች ኢራን በስቅላት ቀጥታ የምትጨርሳቸው አይደሉም። ረቂቅ ናቸው። በሮቦት ይታገዛሉ። በእስራኤል ከለላ ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገድሎ ሊገኝ ይችላል። ገድሎ የሚሸሽ የሞሳድ ሰላይ ግን አይታይም። ድምጽም ጠረንም ዱካም የለም። ይህን ምን ይሉታል ታዲያ? የሐማሱ የፖለቲካ መሪ ኢስማኤል ሃኒያ ለእርሱ በተዘጋጀለት ዘወትር በሚያርፍበት ጥበቃው በተጠናከረበት እንግዳ ማረፊያ ውስጥ ሳለ ነበር ቴህራን ውስጥ የተገደለው። ማን ገደለው? ዛሬም እንቆቅልሽ ነው። እሱን ጨምሮ ጉምቱ የኢራን ሳይንቲስቶች ከዚህ ቀደም በተጠና መንገድ በሞሳድ ተገድለዋል። ሞሳድ ቤቱ ቴላቪቭ አይደለም፣ ቤቱ ቴህራን ነው። የሞሳድ መናኸሪያ ከቴላቪቭ ይልቅ ቴህራን ነው። ኢራን የሞሳድ ዋና መስሪያ ቤት በቴላቪቭ ከምትደበድብ ራሷን ብትደበድብ ጉያዋን ብታጸዳ ይሻል ነበር የተባለው ለዚህ ሆን። ለመሆኑ ሞሳዶች በዚህ ግጭት የመጀመሪያ ቀናት ምንን አሳኩም? በአጭር ቀናት አስገራሚ ስራ ሰርተዋል። ጥበባቸው ሲታይ ደራሲ ማሞ ውድነህ አላጋነኑም ያስብላል። በሁለት ቀን ደርዘን የኒኩሌር ሳይንቲስትና ሌላ 2 ደርዘን ጀነራል መግደል የትኛውም ሀገር የሚያሳካው ነገር አይደለም። በዓለም ጦርነቶች እንኳን ተሰምቶ ያውቅም። የሞሳድ የስለላ መኮንኖች 2 ቁልፍ ተልእኮ ነበር የተሰጣቸው። የኒኩሌርና ሚሳኤል ቀጠናዎችን መሰለል አንዱ ነው። የኢራን ከፍተኛ ወታደራዊና የኒኩሌር ሳይንቲስቶችን ማምከን ሌላው ተልእኮ ነው። ሁለቱንም አሳክቷል። ለወራት የተደረገው ዝግጅት ይህንን ይመስላል። ኔታንያሁ እንዳመኑት የኢራን የኒኩሌርና የሚሳኤል ፕሮግራሞች አፈር ለማድረግ የወራት ዝግጅት ተደርጓል። ሰፊ ልምምድም ሲያደርጉ ነበር። በተለይም በመጨረሻዎቹ ሳምንታት ዝግጅቱ ወደ ከፍተኛ ደረጃ አድርጎ ነበር። የሚጠበቀው ዶናልድ ትራምፕ እስኪፈቅዱ ብቻ ነበር።
ትራምፕ ኢራንን 60 ቀናት ስምምነት ካልደረሳችሁ ወርድ ከራሴ ሲሉ ቆይተዋል። 61ኛው ቀን ኔታንያሁ የልባቸው ሳይደርስ አልቀረም። የቆመጡለትን ነገር ለማሳካት ከፍተኛ ጉጉታቸው ነበር። ኢራን ምናልባትም ስምምነት ላይ ከደረሰች ትራምፕን ማሳመን ፈተና ይሆንባቸው ነበር። ኢራን በዚህ ጊዜ 6ኛውን ዙር ድርድር ለማድረግ ዝግጅት ላይ ነበረች። የኢራን አመራር በፍጹም በኦማን በሚደረገው ድርድር ሳይለይለት ኔታንያሁ ይደፍሩናል አላለም። ከፍተኛ መዘናጋት ነበር፣ ከአያቶላ ጀምሮ አማካሪያቸውን ጨምሮ። ትንሽ ድንጋጤ የገባቸው አሜሪካ ከባህሬንና ከኩዌት የዲፕሎማት ቤተሰቦቻቸውን ማስወጣት ስትጀምር ነው። አሜሪካና እስራኤል በነጋታው ኢራን ላይ ለሚደርሰው መብረቃዊ ጥቃት ሁሉን ጨርሰው ነበር። የእስራኤል ፓይለቶችና ሰላዮች በጥንቃቄ ያደረጉት ዝግጅትና ለወራት የዘለቀው ልምምድ ፍሬን አፈራ። ኢራን ምንም ምልክት ማየት ያልቻለችው ለዚህ ነው። በመጨረሻዎቹ ሰዓታት ታዲያ ኢራን ከፍተኛ ጀነራሎችን እስራኤል ጥቃት ልትሰነዝር ትችላለች የሚለውን ነገር አሳስቧቸው ስብሰባ ጠሩ። የእስላማዊ አብዮታዊ ዘብ የአየር ኃይል ጀነራሎች ናቸው። ሁልጊዜም እንደሚያደርጉት የእስራኤል ነገር አይታወቅም ብለው ከመሬት ስር በተዘጋጀ የምድር ቤት መሰብሰቢያ አዳራሽ ገቡ። ሞሳድ ግን ይህንን ያውቅ ነበር። ቁልፍ ስብሰባዎች እዚህ ምድር ቤት እንደሚደረጉ መረጃው ነበረው። ሁሉም ኮማንደሮች በአንድ ጊዜ ተገደሉ። የአየርና የድሮን ስምሪት ዋና አዛዥም ይገኙበታል። አንድ የኢራን ከፍተኛ መኮንን ለቢቢሲ ሲናገሩ ሁሉም በአንዴ መገደላቸው ኢራን ፈጥኖ ምላሽ ለመስጠት አልቻለችም። ትዕዛዝ ማን ይስጥ? የእዝ ሰንሰለቱ ከላይ ተቀነጠሰ ብለዋል። እነዚህ ጀነራሎች በአንድ የምድር ቤት ቢሮ ለስብሰባ በተቀመጡበት መገደላቸው ነው ልዩ የሚያደርገው። ሌሎች ኮማንደሮች ደግሞ በቤታቸው ተገድለዋል። ከቤተሰቦቻቸው ጋር አገር ሰላም ብለው በተገኙበት ተገድለዋል። የኢራን አብዮታዊ ዘብ ዋና አዛዥ፣ የኢራን አስቸኳይ ጊዜ ወታደራዊ አዛዥ እንዲሁም የነዚህ ማዘዣ ዋና መስሪያ ቤቶች ሁሉ በተቀናጀው ሁኔታ ከጥቅም ውጪ ተደርጓል። ከዚህ በኋላ ዋናው ተልእኮ የኢራን የአየር መቃወሚያና ራዳር ማምከን ነበር። የእስራኤል ስለላ መስሪያ ቤት እነዚህ መቃወሚያዎች የት እንደሚገኙ አጥንቶ ጨርሷል። ይህንን መረጃ ለእስራኤል አየር ኃይል ተላልፎ ተሰጠ። ገና ከመነሻው እንዳልነበር አደረጉት። በዚህም የተነሳ ነበር የእስራኤል መከላከያ በኢራን ሰማይ ላይ እንዳሻው መምነሽነሽ የቻለው። የሞሳድ ቡድን በኢራን የእስራኤል አየር ኃይል ይህንን ዘመቻ በሚፈጽምበት ቅጽበት የእስራኤል ሰላዮች በሌላ ተግባር ተጠምደው ቆዩ። ይህም የባሊስቲክ ሚሳኤል ማስተኮሻዎችን በጥንቃቄ ከጥቅም ውጪ ማድረግ ነበር። ይህንን ለማሳካት በመቶዎች የሚቆጠሩ የሞሳድ መኮንኖች ግማሾቹ በኢራን ቀሪዎቹ በቴል አቪቭ ቢሮ የተቀናጀን ተሳትፎ አድርገዋል። በዚህ ተግባር ላይ ለሞሳድ የሚሰሩ ኢራናውያን ብቻ የያዘች አንዲት የስለላ ቡድን ተሳትፋለች። በማዕከላዊ ኢራን አንዲት የሞሳድ ኮማንዶ ጓድ ራሷን አሰናዳች። በዚህ ጓድ ስር የሚገኙ የሞሳድ ኮማንዶች ኢራን ውስጥ በራሳቸው የሚመሩ የጦር መሳሪያዎችን ከምድር ወደ አየር የሚወነጨፉ የኢራን ሚሳኤሎችን በተጠመዱባቸው ማስተኮሻዎች አቅራቢያ ተክለው ነበር። ሞሳድ ከዚህ ሌላ ወደ ኢራን አስርጎ ያስገባቸውና የርቀት መቆጣጠሪያ የተበጀላቸው ድሮኖችን ጠምዶ ሲጠባበቅ ነበር። ድሮኖቹ የገቡት ከዚህ ጦርነት በጣም ቀደም ብሎ ነው። ጊዜው በትክክል ለመናገር ከጉዳዩ ስሱነት የተነሳ የእስራኤል የመረጃ ምንጭ ፈቃደኛ አይደለም። እነዚህ ድሮኖች ያጠመደበትን መለስተኛ እዝ ጣቢያ ተከፍቶ ነበር። አሜሪካ ሰራሽ ጀቶች ከዚህ ማዘዣ እየተጋዙ በቀላሉ ኢላማቸውን መምታት ቻሉ። ከሰማይ ተመተን እንጥላለን የሚል ስጋት ሽው ሳይልባቸው ማለት ነው። የኢራን አብዛኞቹ የአየር መቃወሚያዎች የተመቱት በጥቅምቱ ጥቃት ጊዜ ነበር። በረጅም ርቀት ተምዘግዛጊ ሚሳኤሎች የኢራን ኤስ-300 ሚሳኤል ስርዓት ከጥቅም ውጪ የተደረገው ያኔ ነው። በቅርብ ቀናት የእስራኤል የአየር ኃይል ትኩረት ያደረገው ከመሬት የሚተከሉ ራዳርና ማስተኮሻ ላውንቸሮችን ላይ ነበር። ጥቃቱ ከመጀመሩ ቀደም ብሎ እስራኤል ይህንን ስርዓት ሽባ የሚያደርጉ የስለላ መኮንኖችን አሰናድታ ነበር። የሞሳድ መኮንኖች የተቀረውን የእስራኤል ሚሳኤል ስርዓት ለማፍረክረክ ቀደም ብለው አስርገው ያስገቧቸው ቡድኖች በጥቅም ላይ አውለዋል። እስራኤል ጥቃት ስትጀምር ቡድኖቹ ስራቸውን እንዲጀምሩና ቴህራን አቅራቢያ
ወታደራዊ ጦር ሰፈር ወደሚገኝበት ከምድር ወደ ምድር የሚወነጨፉ ሚሳኤሎች ወደ ተጠመዱባቸው ማስተኮሻዎች መወርወር ጀመሩ። በዚህ ጥቃትም ድሮኖቹ የኢራን ባላስቲክ ሚሳኤል ወደ እስራኤል ከመተኮሳቸው በፊት ሊያወድሟቸው ችለዋል። የእስራኤል መከላከያ ዝግጅት ያደረገው የከፋ ነገር ከኢራን ይገጥመኛል ብሎ ነው። ምናልባትም ኢራን ከ300 እስከ 500 ባላስቲክ ሚሳኤሎችን ልትተኩስ ትችላለች በሚል ነው ስሌቱ የተሰራው። ይህንን አድርጋ ቢሆን ኢራን እስራኤል ላይ ተሰምቶ የማይታወቅ ጉዳት ታደርስ ነበርም። የሆነው ግን በተቃራኒ ነው። ኢራን በፍጥነት ምላሽ ለመስጠት አቅም አጣች። በብዙ ጥረትና መደናበር ያውም ከሰዓታት በኋላ 100 ድሮኖችን ወደ እስራኤል ተኮሰች። በቆላሉ ተመከቱም። ከመጀመሪያው ጥቃት በኋላ የእስራኤል ጦር የኢራን ባላስቲክ ሚሳኤሎችን መደብደቡን ቀጠለበት። ይህም ኢራን አገግማ ጥቃት እንዳትሰነዝር አቅሟን ለማሽመድመድ ነበረም። በርካታ ማስተኮሻዎች፣ ከምድር ወደ ምድር ተምዘግዛጊ ሚሳኤል ማከማቻዎች፣ ተጨማሪ ወታደራዊ ቁሶችን አውድመናል። ምዕራብ ኢራን አንድ የተለየ ማስተኮሻ በኮንቴነር ውስጥ ተደብቆ አግኝተን አውድመናል ብለው የእስራኤል መከላከያ ሚኒስቴር መግለጫ ሰጠ። የኢራኑ ጠቅላይ መሪ አያቶላ አሊ እስራኤል ዋጋዋን ታገኛለች ብለው ለበቀል ዝተዋል። ኢራን በእስራኤል ጥቃት ከተከፈተባት ዕለት አንስቶ በእስራኤል ላይ የአጸፋ ጥቃት እየፈጸመች ሲሆን አሁን ደግሞ አሜሪካ በጥቃቱ ውስጥ መሳተፏ አገሪቱን መረር ወዳለ እርምጃ እንድትገባ ሊገፋት ይችላል ተብሎ በስጋት ላይ ይገኛል።